ሉቃስ ወንጌል ምዕራፍ 1 ላይ ያለውን ቃል ጠቅሰው ሰዎች ሊሟገቷችሁ ይችላሉ። እንዲህ ብለው ተአብዮ ነፍሴ ለእግዚአብሔር ወተተሐሰይ መንፈሴ በአምላኬ ወመድኃኔ፣ ነፍሴ በመድኃኒቴ በእግዚአብሔር ደስ ይላታል ብላለች እመቤታችን። በመድኃኒቴ በእግዚአብሔር ደስ ይላታል ብላለች። ስለዚህ በመድኃኒቴ በእግዚአብሔር ደስ ይላታል ካለች ድንግል ማርያምም እንደ ማንኛውም ሰው እርግማን ኖሮባት እግዚአብሔር ከዚያ በኋላ መጥቶ ስላዳናት ነው እንደዚያ ያለች ብለው ይናገራል። ስለዚህ መልስ ሊኖረን ይገባል። መልስን ስላለ የምናቀርበው ነው እንጂ መልስ ፈልገን የምናቀርብ አይደለም። ገብቷችኋል? በቤተ ክርስቲያን ውስጥ ያለውን ትምህርት ነው የምናቀርብ እንጂ ትምህርት የማበጀት ስልጣን የለንም። ምክንያቱም የምናምነው የተገለጠን እውነት እንጂ እውነትን ማበጀት አይቻልም። እውነትን የሚያበጅ ሰው የለም። እውነት ራሱ የተገለጠ ስለሆነ እውነትም ከእግዚአብሔር ናት። ስለዚህ ምን ማለት ነው? ነፍሴ በመድኃኒቴ በእግዚአብሔር ደስ ይላታል። እስኪ አንድ ጥያቄ ልጠይቃችሁ። ወአድኀነን እግዚአብሔር እመጠነ ዝሞት ይላል ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 1 ላይ እግዚአብሔር ይህንን ከሚያህል ሞት አዳነን ይላል። ይህን ከሚያህል ሞት አዳነን ማለት ሞተን ሲያበቃ አዳነን ማለቱ ነው። እግዚአብሔር ምን ማለት ይመስላችኋል? አይ ቅዱስ ጳውሎስ ሞቶ ድኖ አያውቅም። በአማርኛ ልንገራችሁ፣ ቅዱስ ጳውሎስ ሞቶ አልተነሳም። እግዚአብሔር ይሄን ከሚያህል ሞት አዳነን ምን ማለት ነው? ሞቼ አዳነኝ ማለት ነው። ምን ማለት ነው? እንዳልሞት አዳነኝ ማለት ነው። ከመሞት አዳነኝ ማለት ነው። አያችሁ? ስለዚህ አዳነ ሲባል ታሞ ማዳን አለ፣ እንዳይታመም ማዳን አለ፣ ቀድሞ ማዳን አለ። ስለዚህ እግዚአብሔር ብርሃኔና መድኃኒቴ ነው ሲል ምን ማለት ይመስላችኋል? እንዳይደርስብኝ ምን የሚያደርገኝ ነው? የሚያድነኝ ነው ማለት ነው። የሚጠብቀኝ ነው። እግዚአብሔር ብርሃኔና መድኃኒቴ ነው ሲል እንዳልሞት እንዳልታመም የሚጠብቀኝ ነው። ስለዚህ እመቤታችን መድኃኒቴ ስትለው ጌታን መድኃኒቷ ነው አይደለም ጌታ? ታዲያ መድኃኒቷ መሆን ምን ማለት ይመስላችኋል? ቀድሞ እንዳይኖርባት ምን ማድረግ ነው? መጠበቅ ማለት ነው። ስለዚህ መዳን ማለት የግድ መታመም አይደለም። እንዳትሞትም ማዳን ይባላል። እንዳይሞት እገሌ ባያድነኝ ኑሮ እኮ በቃ ገሎኝ ነበር ስለአሁን አንድ ሰው በድንጋይ ፈልጦ ከጣለኝ በኋላ አዳነኝ ማለት አይደለም። ምን ማለት ነው? እንዳልሞት አዳነኝ ማለት ነው። ስለዚህ እመቤታችን በመድኃኒቴ በእግዚአብሔር ደስ ይላታል። አሁን ለምሳሌ ቅዱስ ዳዊት መዝሙር 50 ላይ እንዲህ ብሎ ይናገራል። አድነኒ እምደም እግዚአብሔር አምላከ መድኃኒቴ ይላል። የመድኃኒቴ አምላክ ወይ ከደም አድነኝ ይላል። አቤቱ የደህንነቴ አምላክ ወይ ከደም አድነኝ ይላል። ከደም አድነኝ ማለት ደም የፈሶ እንደገና አድነኝ ማለቱ አይደለም። ደም ከሚያፈሱ አድነኝ ማለት። አባ ጊዮርጊስ ይህንን ሲተረጉም አድነኒ እምክኤ ወደም ወምክአዌ ደም ብሎ ይተረጉመዋል። ከደም አፍሳሾችም ከደም ማፍሰስም አድነኝ ይለዋል። ከደም አፍሳሾችም ከደም ማፍሰስም፣ እኔም ሰው እንዳልገል ልቤን ጠብቅልኝ፣ ሰው እኔን ከሚገሉኝ ሰዎችም አድነኝ። ስለዚህም አድነን ይምደም ሲባል ደሜ ፈሶ አድነኝ ማለት ሳይሆን ደሜ እንዳይፈስ አድነኝ። ማዳን ከደረሰ በኋላ ማዳንም ይሆናል፣ ቀድሞ ማዳንም ይሆናል። ድንግል ማርያም ክርስቶስ ቤዛዋ ነው። አዎ ቤዛዋ ነው። ምክንያቱሳ ቀድሞ ከእናቷ ማህፀን እርግማን እንዳይኖርባት ቢጠብቃትም የጠበቃት ለሱ እናትነት ስለተፈለገችና ኋላ እሱ በመስቀል ስለሚያደርገው ቤዛነት ነው። ስለዚህ ይቤ በእንቲአሃ ወበእንተ አዝማዲሃ ተሰቀልኩ ዲበ ዕፅ የሚለውን ትንሽ እንደ መርጌትነትም ቆጥረው የወጡት ከኛ ቤት የነበሩት ይጠቅሳሉ። የቅዱስ ያሬድ ስለ እሷና ስለ ዘመዶቿ ተሰቀልኩ ይላልና፣ ስለዚህ ክርስቶስ ራሱ ለድንግል ማርያምም በመስቀሉ አድኗታልና ኋላ እንደ ማንኛውም ሰው በክርስቶስ ደም ነጻች እንጂ ቀድሞ ነበረባት ብለው ይጠቅሳሉ። ይህ ማለት ግን ታዲያ የክርስቶስ ደም ለድንግል ማርያም ረድቷታል? አልረዳትም? ረድቷታል። ቤዛዋ ነው የክርስቶስ ደም። ታዲያ ምን ማለት ነው ይሄ? ልክ ዛፍ እዚህ ቆሞ እዚያ ያሉትን በጥላው እንዲያስጠጋ ክርስቶስ በኋላ ዓርብ የሚሰቀለው ስቅለት ድንግል ማርያምን ቀድሞ ምን ብሏታል ማለት ነው? አድኗታል፣ ዋጅቷታል። የተጠበቀችው አዎ በሱ ደም፣ በሱ ቤዛነት፣ በሱ አዳኝነት ነው። እሷን ራሱ አድኗታል። አንደኛ መርገሙ ቢነርባት እንደ ማንኛውም ሰው ነበረች። ስለዚህ ከመርገም አድኗታል፣ ቤዛ ሆኗታል። የድንግል ማርያም ቤዛዋ፣ አዳኟ፣ መድኃኒቷ ነው። ይሄን ነው። ስለዚህ ሊቃውንተ ቤተክርስቲያንም በቤተክርስቲያን ሲተረጉሙት ከምን አድኗታልና መድኃኔ አለች ቢሉ ብለው ከንዴተ ህላዌ ከልማደ አንስት ብለው ይተረጉሙታል።
ንዴተ ህላዌ ማለት ጥሩ ቃል ነው። ጉስቁል ባህሪ ወይም የባህሪ መጎስቆል በእንግሊዘኛው የቴዎሎጂ ቃል ፎለን ኔቸር የሚባለው ነው። የወደቀ ባህሪ የሚባለውን ያ ነዳይነት አስቀርቶላታል ለእመቤታችን። ስለዚህ ቀንበር ያልተጫነችው ጊደር የምትባለው እርግማን ስለሌለባት ነው ማለት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እሺ እንደዚያ ከሆነ እንዴት ሊሆን ይችላል ብለን እንጠይቅ። እንዴት ሊሆን ይችላል? እመቤታችን እርግማን የሌለባት ትሆን ዘንድ እንዴት ሊሆን ይችላል? እንዴት ነው ከበደለ ባህሪ ያልበደለ ባህሪ ሊገኝ የሚችለው ብለን ብንጠይቅ በመጽሐፍ ቅዱስ የተቀመጡላት ማስረጃዎች አሉ። የመጀመሪያው የበረሃ አበባ ተብላ ተጠርታለች እመቤታችን። ጽጌ ደንጎላ ዘቆላ ተብላ ተገልጻለች። ጽጌ ደንጎላ ዘቆላ መኃልየ ዘሰሎሞን ላይ የምታገኙት እኔ የበረሃ አበባ ነኝ፣ የሳሮን ጽጌረዳ ነኝ ሲል ልታገኙ ትችላላችሁ። በአማርኛው መጽሐፍ ቅዱስ የቆላም አበባ ነኝ ይላል። የቆላ አበባ ነኝ ይላል። የቆላ አበባ ማለት ምን ማለት ነው? በረሃ ውስጥ እርጥበት በሌለበት ለምለም ይዞ የሚገኝ ይሄንን እርጥበት ወአኮ ዘደደክ የደጋ አበባ አይደለሁም ይላል። ስለዚህ ማሕሌተ ጽጌ ላይም ሊቁ እመቤታችንን ጽጌ ደንጎላ ዘቆላ ወአኮ ዘደደክ ይጠቅሳታል። እመቤታችንን አንቺ የደጋ ያላደለሽ የቆላ አበባ ነሽ ይላታል። በቆላ ውስጥ የበቀለው አበባ እርጥበት ሳያገኘው ነው አብቦ የሚገኘው። ያ እርጥበት በምን የሚመሰለው? አንደኛ ረግረጉ በምን ይመሰላል? በዘራ ወራዙት ይመሰላል። ሁለተኛ በእርግማን የሚመሰለው። ዘራ ወራዙት ማለት ከወንድ ዘር አለመቀበል ማለት። ከዚያ ንጹህ ናት ነው። ቆላው በረሃ ነው፣ ረግረግ የለው። እመቤታችንም ከወንድ ዘር ንጹህ ናት፣ ንጽሕት ናት። ሁለተኛው ደግሞ ያ ረግረጉ በምንድን የሚመሰለው? በእርግማን ነው። ከዚያ ንጹህ መሆኗን የሚያሳይ ነው። ሌላኛው ደግሞ አበባን ጽጌረዳ አበባን ውሰዱና የጽጌረዳ አበባ ዙሪያውን እሾህ ነው። ዙሪያውን እሾህ ይሆንና አበባይቱ ላይ ብቻ ግን ምን የለም? እሾህ የለም። ይኸው እዚህ ያለ አሁን እዚህ አበባ ላይ እንግዲህ እናቶች ለእመቤታችን አምጥተውላት ነው፣ እግዚአብሔር ያክብራቸው። እዚች አበባ ላይ እሾህ አለ፣ ዛፉ ላይ ጽጌረዳው ዛፉ ላይ እሾህ አለ። አበባይቱ ላይ እዚች ላይ ግን ምን የለም? እሾህ የለም። ስለዚህ አበባይቱ ላይ እሾህ የለም ማለት ይቺ አበባ ማናት? ዙሪያውን እሾህ ያለው የጽጌረዳው ዛፍ ወይም ቅርንጫፍ ማን ይመስላችኋል? እስከ ሐናና ኢያቄም ያሉ የሰው ዘሮች በሙሉ። ስለዚህ በእሾሁ መካከል አበባይቱ ብቻ እሾህ ሳይኖርባት እንደተገኘች የእርግማን እሾህ ቅድም ኦሪት ዘፍጥረት ምዕራፍ 3 ቁጥር 17 ላይ እሾሁ ምንድን ነው ብያችሁ ነበር? እናቴ የረሳችሁት? እሾሁ ምንድን ነው ብያችሁ ነበር? እግዚአብሔር አዳምን ምን ብሎት ነበር? በአንተ ምክንያት ምድር ምን ያለች ናት? ምድር የተባለ ምንድን ነው ብያችኋለሁ? የሰው ሰውነት ነው። ስለዚህ አሁን ምድር የሚባለው የሰው ልጅ አድርጋችሁ ሰዱት። ይቺ የአበባይቱን ግንድ የጽጌረዳው የአበባ ግንድ ማን ይሆናል ማለት ነው? ሰው ይሆናል። ከግንዱ ተለይታ ግን እሾሃ ላይ ብቻ አበባይቱ ላይ ብቻ ምን የለም። ስለዚህ ከሰው ተገኝታ ከሾሁ ተገኝታ አበባይቱ ሾህ እንደሌለባት ከሰው ተወልዳ የሰው መርገም የሌለባት ማን ትሆናለች? ድንግል ማርያም ትሆናለች። ይህንን ለቅዱሳን ሐዋርያት ትምህርት ቅርብ የነበረውና የድንግል ማርያም ፍቅር የበዛለት የኢትዮጵያ ጌጥና ሽልማት ቅዱስ ያሬድ በጥቅምት ማርያም ድጓው ሲናገር ጽጌ ሃይማኖት ዘጸገየት በማእከለ አስዋክ ብሎ ይናገራል። በእሾህ መካከል ያበበች የሃይማኖት አበባ ድንግል ማርያም ናት ይላል። በእሾህ መካከል አበባ የተገኘች የሃይማኖት አበባ ድንግል ማርያም ናት። ስለዚህ ድንግል ማርያም እርግማን ሳትይዝ መገኘቷ እንደ ጽጌረዳ አበባ ነው። ይህም በመኃልየ ዘሰሎሞን ላይ የተነገረውን የቤተ ክርስቲያን አባቶች እንዲህ ተርጉመውታል ማለት ነው። ትምህርታችን የቤተ ክርስቲያን ከቅዱሳን ሐዋርያት በትውፊት ሲያያዝ የመጣው በነቢያት የተነገረ እንጂ
ፈጥረን የምንናገረው የነገረ ማርያም ትምህርት የለንም። ስለ ድንግል ማርያምም እግዚአብሔር የገለጠውን እንናገራለን እንጂ ለድንግል ማርያም ክብርኛት ክብር አበጅታዎች ደግሞ ሲጀመር ክብር የሌለው ሰው ክብር ላለው ሰው ምን ብሎ ክብር ያበጃል? እኛ ክብር ኖሮን ደግሞ ለድንግል ማርያም ክብር ልናበጅ እንደ ወገኛነት አይደለም። እና ለድንግል ማርያም እኛ ክብር አበጅታዎች አይደለም። በቅጡ እንኳን እግዚአብሔር የሰጣትን ክብር አሟልተን መናገር የምንችል አይደለንም። በእውነት እግዚአብሔር በሚያውቀው ስለ ምኑ ነው መናገር የምንችለው? ስለ ድንግል ማርያም ስለ አንዱም ነገሯ እንኳን መናገር አንችልም። ማንም እንደሚገባ አድርጎ የተናገረ የለም። ሊቃውንት ሁሉ ተናግረው እነ ቅዱስ ኤፍሬም ናርም ምስመ ይንክር ፈጽሙ። በቃ ጠንቅቀን መናገር ስለማንችል ዝም እንበል። ዝም ማለት አይደለም፣ ማድነቅ ማመስገን ብቻ ነው ድርሻችን። ይሄ ነው።